ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ ጻፈ። መልአኩ ቅዱስ ገብርኤል የምሥራቹን ይዞ ክንፉን እያማታ በታላቅ ትሕትና እያደገደገ ጸጋን የተመላሽ ሆይ ደስ ይበልሽ አላት። እውነተኛው ንጉሥ የአብ የባሕሪ ልጁ ወደ አንቺ ይመጣል፣ በተለየ አካሉ ከሥጋሽ ሥጋ ከነፍስሽም ነፍስ ይነሳል አላት። ይህን ጊዜ በፍጹም መለኮታዊ ጥበብ በትንሿ አካል የሰፋው መለኮት ተጸነሰ። በድንግል ንጽሕና ለሰው ልጆች ሁሉ ደስታ ሆነ። ዓለም ከተፈጠረችበት ጥበብ ይልቅ ዓለም የዳነበት ጥበብ ረቀቀ። አምላክ ሰው ሆነ። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ቡና ባንክ፣ የባለ ራእዮች ባንክ